ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ፣ አበረታቱኝ። አዲስ ነው ቻናሌ። እሺ ወደ ሐዲሳችን ንግባ። አምር ኢብን ኡመያ ረዲየላሁ ዐንሁ እንዳወሱት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በጥምጣማቸው ላይ እና በኹፍ ላይ ሲያብሱ ተመልክቻለሁ። ቡኻሪ ዘግቦታል። እንደ አንዱ መልካም ተግባር ሰደቃ ነው። ረሱል ሰለላሁ ዐለይሂ ወሰለም ዑመር ረዲየላሁ ዐንሁ እንዳወሱት ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ሴቶቻችሁ በምሽት በኢሻ እና በሱብሂ ወደ መስጊድ ለመሄድ ፍቃድ ከጠየቋችሁ ፍቀዱላቸው። ቡኻሪ ዘግቦታል። አባስ ረዲየላሁ ዐንሁ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አቀፉኝ። ከዚያም አላህ ሆይ የቁርአንን እውቀት ለግሰው በማለት ተማጸኑልኝ። ቡኻሪ ዘግቦታል። ረዲየላሁ ዐንሁ እንዳስተላለፉት ነብዩ ሰለላሁ ዐለይሂ ወሰለም ሽንት ቤት ሲገቡ አላህ ሆይ ከወንድና ከሴት ሰይጣን በአንተ እጠበቃለሁ ይሉ ነበረ። ቡኻሪ ዘግቦታል። አብደላህ ኢብን ዘይድ አልአንሳሪ ረዲየላሁ ዐንሁ እንዳወሱት ነብዩ ሰለላሁ ዐለይሂ ወሰለም እያንዳንዱ የውዱ አካል ሁለት ጊዜ በመታጠብ ውዱ አድርገዋል። ዑስማን ኢብን አፋን ባስተላለፉት ሐዲስ ደግሞ 3 ጊዜ የሚል እናገኛለን። ቡኻሪ ዘግቦታል። ረዲየላሁ ዐንሃ እንዳወሳችው እኔና ነብዩ ሰለላሁ ዐለይሂ ወሰለም ፈራቅ በመባል ከሚታወቀው ገበታ እየዘገን ገላችንን እንታጠብ ነበር። ቡኻሪ ዘግበውታል። ጀሪር ኢብን አብደላህ ረዲየላሁ ዐንሁ እንዳስተላለፈው ለአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሶላት ለመስገድ፣ ዘካ ለመስጠት፣ ለየአንዳንዱ ሙስሊም የምክር አገልግሎት ለመስጠት ቃል ኪዳን ገብቻለሁ። ቡኻሪ ዘግበውታል። ረዲየላሁ ዐንሁ እንዳወሱት ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። አንድ ሙእሚን ለሌላው ሙእሚን እንደ ግንብ ክፍሎች ነው። አንዱ ሌላውን ይጠግናል፣ ያጠናክራል። ጣታቸውን በማጣመር አሳዩ። ቡኻሪ ዘግበውታል። አቡ ሁረይራ ረዲየላሁ ዐንሁ እንዳወሱት ነብዩ ሰለላሁ ዐለይሂ ወሰለም በጁምዓ ዕለት በሱብሂ ሶላት አሊፍ ላም ተንዚል ሱራ አሰጅዳ እና ሐልአተ ዐለል ኢንሳን ሱራ አደህር ይቀሩ ነበረ። ቡኻሪ ዘግበውታል። ታዲያ ረዲየላሁ ዐንሁ እንዳወሱት ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ለሶላት በምቆምበት ወቅት ለማስረዘም አስቤ ሳለሁ የህፃን ልጅ ለቅሶ ሰማሁ። በመሆኑም ሶላቴን አሳጠርኩ። የልጁን እናት ችግር ውስጥ ማስገባት አልወደድኩም። ቡኻሪ ዘግቦታል። አብደላህ ኢብን ዘይድ አልአንሳሪ ረዲየላሁ ዐንሁ እንዳወሱት ነብዩ ሰለላሁ ዐለይሂ ወሰለም የአንዳንዱ የውዱ አካል ሁለት ጊዜ በማጠብ ውዱ አድርገዋል። ዑስማን ኢብን አፋን ባስተላለፉት ሐዲስ ደግሞ 3 ጊዜ የሚል እናገኛለን። ቡኻሪ ዘግበውታል። ጃቢር ረዲየላሁ ዐንሁ እንዳስተላለፉት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መጓጓዣቸው ላይ ወጥተው ሳሉ ሱና ሶላታቸውን መጓጓዣቸው በዞረችበት ብትዞር ይሰግዱ ነበረ። ግዴታ ሶላት ሊሰግዱ ሲፈልጉ ከመጓጓዣቸው ላይ ይወርዳሉ፣ ወደ ቂልባ በመዞር ይሰግዳሉ። ቡኻሪ ዘግበውታል። አነስ ረዲየላሁ ዐንሁ እንዳወሱት ቢላል አዛን ሲያደርግ ሁለት ጊዜ አንዱን ቃል 4 ጊዜ መሆኑ ነው እንዲል በኢቃም ደግሞ በነጠላ እንዲያደርግ ታዟል። ቀድ ቃመት ሶላት የሚለውን ሲቀር 2 ጊዜ ይባላል። ቡኻሪ ዘግበውታል። አኢሻ ረዲየላሁ ዐንሃ እንዳስተላለፈችው ነብዩ በኔ ጭን ላይ ተንጋለው ተደግፈው ቁርአን ያነቡ ነበረ የወር አበባ በሆንኩ ወቅት። ቡኻሪ ዘግበውታል። አቡ መስዑድ ረዲየላሁ ዐንሁ እንዳወሱት ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። አንድ ሰው ለቤተሰቡ ወጭ ሲያደርግ ዋጋ አገኝበታለሁ ብሎ ካሰበ ሰደቃ ይሆንለታል። ቡኻሪ ዘግበውታል። አቢ አባስ ረዲየላሁ ዐንሁ እንዳወሱት ለጁምዓ ሶላት በመሄድ ላይ ሳለሁ በአላህ መንገድ ላይ እያለ እግሩ አቧራ የነካ ሰው አላህ ከእሳት ይጠብቀዋል በማለት ነብዩ ሲናገሩ ሰምቻለሁ። ቡኻሪ ዘግበውታል። ኢብን አባስ ረዲየላሁ ዐንሁ እንዳስተላለፉት ነብዩ ሰለላሁ ዐለይሂ ወሰለም አንዳንድ ጊዜ ውዱ አድርገዋል። ቡኻሪ ዘግበውታል።
ረዲየላሁ አንሁ እንዳወሱት የአላህ መልእክተኛ እንዲህ ሲሉ ሰምቻለሁ። በእኔ ላይ ውሸት አትናገሩ። በእኔ ላይ ሆን ብሎ ውሸት የተናገረ መቀመጫው ገሃነም መሆኑን ይገንዘብ። ቡኻሪ ዘግበውታል። አብዱላህ ኢብን መስዑድ ረዲየላሁ አንሁ እንዳወሱት ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ቅናት በሁለት ነገር ላይ ብቻ ይፈቀዳል። አላህ ገንዘብ የሰጠው ሆኖ ሳለ ገንዘቡን በሐቅ ላይ የሚያውል ሰው እና አላህ ጥበብን እውቀትን ሰጥቶት በእርሷ የሚፈርድና የሚያስተምር በሆነ ሰው። ቡኻሪ ዘግበውታል። ሰለላሁ ዐለይሂ ወሰለም የተራበ መግብ፣ የተጠማን አጠጣ፣ ሰዎች መልካም እንዲሰሩና ከመጥፎ እንዲከለከሉ እዘዝ። ይህን ማድረግ ካልቻልክ ምላስህ መልካም ይናገር አሊያም ዝም በል። ቡኻሪ ዘግበውታል። ረዲየላሁ አንሃ እንዳወሱት የአላህ መልእክተኛን ሰለላሁ ዐለይሂ ወሰለም በሶላት ውስጥ ስለመዟዟር ጠየቋቸው። ይህ ሰይጣን የአንድ ባሪያን ሶላት የሚሰርቅበት አንዱ መንገድ ነው አሉኝ። ቡኻሪ ዘግበውታል። ዑመር ኢብን አልኸጣብ ረዲየላሁ አንሁ የአላህ መልእክተኛን እንዲህ በማለት ጠየቁ። አንዳችን ጀናባ ሆነን ሳለ መተኛት ይፈቀድለታል? ነብዩም አዎ፣ ውዱ ካደረገ ጀናባ ሆኖ መተኛት ይፈቀድለታል በማለት መልስ ሰጥተዋል። ቡኻሪ ዘግቦታል። ሰለማ ረዲየላሁ አንሃ እንዳወሱት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሶላታቸውን አሰላሙ አለይኩም በማለት ሲጨርሱ እርሳቸው ከመቆማቸው በፊት ሴቶች ይቆማሉ፣ ተነስተው ይወጣሉ፣ እርሳቸው ባሉበት ቦታ ጥቂት ይቆያሉ። ቡኻሪ ዘግበውታል። ሰዒድ አልኹድሪ ረዲየላሁ አንሁ እንዳወሱት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። አካለ መጠን በደረሰ ሁሉ ላይ በጁምዓ ቀን መታጠብ፣ ጥርስን መፋቅ፣ ከተገኘም ሽቶ መቀባት ግዴታ ነው። ቡኻሪ ዘግበውታል። አቡበክረት ረዲየላሁ አንሁ እንዳወሱት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ሰምቻቸዋለሁ። ሁለት ሙስሊሞች በሰይፋቸው ሲገናኙ ገዳዩም ተገዳዩም የእሳት ናቸው። የአላህ መልእክተኛ ሆይ ገዳዩስ ይሆን ተገዳዩ የእሳት የሚሆንበት ምክንያት ምንድን ነው? እሱም ቢሆን ወንድሙን ለመግደል ፍላጎት ንያ ነበረው በማለት መልስ ሰጥተዋል። ቡኻሪ ዘግበውታል። ሁረይራ ረዲየላሁ አንሁ እንዳወሱት ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። እውቀት ኢልም ይሰበሰባል፣ መሀይምነት መከራና ሀርጅ ይባባሳል። የአላህ መልእክተኛ ሆይ ሀርጅ ምን ማለት ነው የሚል ጥያቄ ቀረበላቸው። በእጃቸው የመገዳደል ምልክት አሳዩ፣ የቂያሚያ ምልክት ናቸው። ቡኻሪ ዘግበውታል። ረዲየላሁ አንሁ እንዳወሱት ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። የሶስት ነገሮች ባለቤት የሆነ ሰው የእምነትን ጣዕም ያገኛል። አላህን እና መልእክተኛውን ከሌላ ወገን ይበልጥ ከእርሱ ዘንድ ተወዳጅ ያደርጋል። ሰውን የሚወድ ግንና የሚወደው ለአላህ ብቻ ሲል የሆነ እሳት ውስጥ መግባትን እንደሚጠላ ሁሉ ወደ ክህደት ኩፍርን ውስጥ መመለስን ጠልቶ ሲገኝ ብቻ ነው። ቡኻሪ ዘግበውታል። ሳህል ኢብን ሰዓድ ረዲየላሁ አንሁ እንዳወሱት ከቤተሰቦቼ ጋር ጾም ካሰርኩ በኋላ ስሁርን ከተመገብን ሶላተል ፈጅርን ከአላህ መልእክተኛ ጋር ለመስገድ እንድንችል በፍጥነት ወደ መስጊድ እሄዳለሁ። ቡኻሪ ዘግበውታል።